ሰላም እንዴት ናችሁ? ዛሬ የምናየው ስለ solving of linear equations ነው into variables ማለት ነው። linear equationዎችን እንዴት ነው solve የምናደርገው፣ ቫልዩዎችን እንዴት ነው የምናገኘው የሚለውን እናያለን። የተለያዩ መንገዶች አሉ። ከዛ ውስጥ የምናየው substitution method and elimination method የሚለውን እንዴት እንደሆነ አሳያችኋለሁ። እነዚህ ሁለቱ በቀላሉ ለመስራት ስለሚያገለግለን ነው። እነዚህ ሁለቱ ቤዚክ ናቸው፣ በቃ ማወቅ ያለብን ነገሮች ናቸው። ስለዚህ እስኪ linear equation into variables ማለት በዚህ ፎርም የሚጻፍ ነገር ነው። ax plus by is equals to c. okay, a b እና c ምንድናቸው? ኮንስታንት ነምበሮች ናቸው። ማንኛውም ቁጥር ሊሆን ይችላሉ። x እና y ደግሞ ቫሪያብል ናቸው። into variables ማለት ይሄ ማለት ነው። በዚህ ፎርም ከተጻፈ linear equation into variables የነዚህን እንዴት ሶልቭ ማድረግ እንደምንችል ኤግዛምፕል እንስራና አብረን እንይ። እሺ ኦኬ ምን ብለናል? ሁለት አይነት መንገዶች ነው ማሳያችሁ። አንደኛው substitution የሚባል ሜተድ ነው። substitution አንደኛው ደግሞ elimination የሚባል ሜተድ ነው ማለት ነው። ምን ይላል ጥያቄያችን? -x plus y equals to -5 እና 2x minus 5y equals to 1። እነዚህ ሁለት ኢኩዌሽኖች ተሰጥተው እነዚህን እንዴት ነው ሶልቭ የምናደርገው፣ ለኤክስ እና ለዋይ ቫልዩአቸውን እንዴት ነው የምናገኘው ነው ሀሳቡ እዚህ ጋር ጥያቄው ማለት ነው። ስለዚህ ይሄንን መጀመሪያ በምን እንየው? በሰብስቲቲዩሽን እንየው ማለት ነው። ሰብስቲቲዩሽን ማለት መተካት ነው። በቃ ያንዱን ቫልዩ አንዱ ውስጥ መተካት ነው። እንዴት ነው የምናደርገው? አንዱን ከሁለት አንዱ ፒክ እናርግና ይሄንን ብንወስድ የዚህን ወይ ለዋይ ወይ ለኤክስ እንፈልግለት። ለምሳሌ አሁን ኤክስ ወደዚህ ብንወስደው ዋይ ማለት ይሄ እዚህ ጋር ዋይ ይቀረናል። ዋይ ኢኳልስ ቱ -5 እዚህ አለ፣ ወይም ደግሞ ኤክስ ነው ወደዛ ብንወስደው ችግር የለውም -5 ማለት እንችላለን። ፕላስ ይሄ ማይነስ ነው እዚህ ጋር የነበረው ወደዚህ ሰልፍ ፕላስ ይሆናል። ኤክስ ፕላስ ኤክስ ይሆናል ማለት ነው። አሁን እቺ ዋይ ማለት -5 ፕላስ ኤክስ ነው። ይሄንን አግኝተናል አይደል? ለዋይ ዋይ ማለት -5 ፕላስ ኤክስ ነው። ስለዚህ ይሄን ቫልዩ የት ነው የምንተካው? ሁለተኛው ኢኩዌሽን ላይ መተካት። በማ ቦታ? በዋይ ቦታ -5 ፕላስ ኤክስ እንተካለን ማለት ነው። ሰብስቲቲዩሽን ማለት ከዚህ ላይ የአንዱን ቫልዩ አግኝተን እዚህኛው ቀጣይኛው ኢኩዌሽን ላይ መተካት። ከዚህኛው መውሰድ እንችላለን፣ አሁን በላይኛው ስለሞከረን ነው። ስለዚህ አሁን እዚህ ጋር ምን እናደርጋለን? በዋይ ቦታ ይሄን ቫልዩ እንተካለን። ስለዚህ እንጻፍ የሁለተኛው ኢኩዌሽን 2x minus 5y አይደለ? 5 times y ማለት እዚህ ጋር ስንት ብለናል? -5 plus x ብለናል አይደለ? equals to ምን ብለናል? 2x minus 5y equals to 1 እዚህ ጋር ግልጽ ነው አይደል? ይሄንን ሶልቭ እናደርጋለን። እዚህ ጋር አንድ ቫሪያብል ነው ያለን፣ ሌላ ቫሪያብል የለንም፣ ሁለት አይደለም ያለን ኤክስ ብቻ ነው። ኤክስን በቀላሉ ማግኘት እንችላለን። ከዚህ ላይ እንዴት ነው የምናገኘው? አሁን እዚህ ጋር 2x እዚህ ጋር -5 አለ፣ እዚህ -5 አለ። -5 times -5 ፖዚቲቭ 25 ታይምስ አይደለም? ፕላስ ፖዚቲቭ 25 ከዛ እቺ ማይነስ እንደገና ይሄ ነው ወደ ውስጥ ታበዛለች።
minus 5 times x equals to minus 5x equals to minus 5x equals to 1 አይደለ? ግልጽ ነው። አሁን ኤክሳችንን ተመሳሳዮቹን አንድ ላይ እናደርግና 2x minus 5x ስንት ይሆናል? minus 3x plus 25 equals to 1 እዚህ ጋር ምንድነው የምናደርገው? minus 3x አለ። ይሄንን ወደዛኛው ማሳለፍ ነው። minus 3x equals to 1 minus 25 አይደለ? ይሄ plus 25 ነበር፣ ወደዛ minus 25 ይሆናል ሲዞር። እዚህ ጋር minus 24 ይሄ ማለት አይደለ? ከ1 minus 25 minus 24 ከዚህ ጋር ደግሞ minus 3x አለን። ሶ ኤክስን ለማግኘት ለማይነስ 3 እናካፍላለን። ይሄ ይጠፋና ማን ይቀረናል? ኤክስ ኢኳልስ ቱ ይሄ ኔጌቲቭ በኔጌቲቭ ይጠፋል። 24 ለ3 ወይ by 3 1 by 3 8 so the value of x is 8 ይሆናል ማለት ነው። ግልጽ ነው አይደል? ሶ አንዱ ሰብስቲቲዩሽን ማለት ይሄኛው ነው ማለት ነው። የኤክስ ቫልዩ ያገኘን እዚህ ጋር። ዋይንስ እንዴት እናገኛለን? ዋይንስ እስካሁን አላገኘናትም አይደል? ቀላል ነው። ኤክስ ቫልዩ እዚህ ውስጥ ተክተን ለዋይ መፈለግ እንችላለን። ኤክስ እዚህ ጋር ቁጥር ነው፣ አንድ ቫሪያብል ይቀረናል። ሶ ዋይን በቀላሉ ማግኘት እንችላለን። ወይ ደግሞ እዚህኛው ኢኩዌሽን ውስጥ ኤክስ ቦታ 8 ተክተን ሶልቭ ለዋይ አይደል? ወይ ደግሞ እዚህኛው ላይ መተካት እንችላለን። y equals to minus 5 plus x እቺን እዚህ ጋር እንተካ እስኪ ስንት ይሆናል? y is equals to minus 5 plus x አይደለ? በx ቦታ ስንተካ 8 እንተካን። ሶ y ስንት ሆነልን? 3 ሆነልን። ሶ the value of y 3 ነው። the value of x ደግሞ 8 ነው። ይሄ ሰብስቲቲዩሽን የምንለው ሜተድ ነው። ተመሳሳይ ነው ይመጣልን። ከዚህ ጋር አንዱን ፒክ አድርገን ይሄንን ራሱ ፒክ ማድረግ እንችላለን። አሁን እዚህ ጋር ቀደም ይሄንን ነበር የወሰድነው። ከዚህኛው ላይ መውሰድ እንችላለን ከፈለግን። እዚህ ጋር y ነው የወሰድነው። ከፈለግን ለኤክስ ይሄን ወደዚህ አዙረን ለኤክስ መፈለግ እንችላለን። ኤክሳችን ካገኘን በኋላ እዚህኛው ላይ በኤክስ ቦታ እዚህ ጋር ያገኘነውን ቫልዩ መተካት እንችላለን። ይሄንን ለምሳሌ በኤክስ ቦታ ስንት ማለት እንችላለን? x equals to y plus 5 አይደለ? ይሄ ወደዚህ ሲዞር y plus 5 ይሆናል። x equals to y plus 5 ይሆናል። ይሄንን y plus 5 በኤክስ ቦታ እዚህ ጋር ተክተን እንደዚህ ብንሰራ ተመሳሳይ የዋይን ቫልዩ እናገኛለን ማለት ነው። ስሪን እናገኛለን ለዋይ ስንፈልግ። ስለዚህ ሰብስቲቲዩሽን ይሄንን ነው። አንዱን ኢኩዌሽን ፒክ አድርገን ለy ወይ ለኤክስ ቫልዩን እንሰጣለን እንደዚህኛው ማለት ነው። ወይ በዚህኛው አድርገን ከሁለት አንዳቸውን እንሰራና ማለት ይሄ ምን ማለት ነው? yን in terms of x ኤክስፕረስ አደረግነው ማለት ነው። ወይ ደግሞ xን in terms of y ኤክስፕረስ አደረግነው ማለት ነው። ስለዚህ ምንም ኮንፊውዥን የሚፈጥር ነገር የለም። አንዱን ኢኩዌሽን ፒክ አድርገን yን in terms of x ወይ ደግሞ xን in terms of y ከገለጽን በኋላ ያንን ቫልዩ in place of x or in place of y ሰብስቲቲዩት አድርጎ በዚህ መልክ መስራት ነው ማለት ነው። ይሄ ሰብስቲቲዩሽን የሚባለው ሜተድ ነው። አሁን ኢሊሚኔሽን ሜተድ የሚለውን እንስራና ተመሳሳይ ቫልዩ ይመጣሉ የሚለውንም ቼክ እናደርግ በዛው። ከዛ ከሰብስቲቲዩሽን ወይ ከኢሊሚኔሽን የቀለላችሁን አንዱን ወስዳችሁ ሶልቭ ለማድረግ መጠቀም ትችላላችሁ። ኢሊሚኔሽን ምንድነው የምናደርገው? minus x plus y equals to minus 5 2x minus 5y equals to 1 ሁለቱ ኢኩዌሽን ናቸው አሉ። ምንድነው የምናደርገው? እንደዚህ ወደ ታች እንደምራለን እና አንዱን እናጠፋለን። ይሄንን ያዙልኝ። ወደ ታች አድ እናደርጋለን እና ደግሞ ከሁለቱ ቫሪያብል አንዱን እናጠፋለን። ምንድነው አሁን እዚህ ጋር ማይነስ ኤክስ ነው ያለን። አሁን ዋይን ወይ ኤክስን አንዱን ነው የምናጠፋው። ያንን ለማጥፋት ምን እናደርጋለን? ሁለቱን ለማጥፋት ስንደምረው 0 እንዲሆንልን ይሄንን ቫልዩ በ2
ቱ ማብዛት አለብን አይደል? አሁን ለምሳሌ ይሄ ማይነስ 2x ቢሆን ይሄ 2x ነው። ማይነስ 2x ፕላስ 2x 0 ነው የሚሆነው አይደል? አሁን 0 የሚያደርግልንን ቁጥር እንፈልጋለን ማለት ነው። እዚህ ጋር አሁን በስንት ብናበዛ በማይነስ 2 አይደል? ዝም ብለን አናበዛም። ሶ እዚህ ጋር በማይነስ 2 ስለሆነ በቱ አይደል? ማይነስ 2 እንዲሆንልን በቱ ነው የምናበዛው። ሶ ይሄንን ጋር እንሂድና እዚች ጋር ቱ እንጽፋለን። በቱ መባዛት ስላለበት ማለት ነው። ይሄ ቱ እዚህ ጋር ያባዛል፣ ይሄ ቱ እዚህ ጋር ያባዛል፣ ይሄ ቱ እዚህ ጋር ያባዛል። ስለዚህ 2 ታይምስ ማይነስ 1x ማይነስ 2x አይደለም። ከዛን እንደምራለን ወደ ታች ማይነስ 2x ፕላስ 2x 0 ጠፋ ማለት ነው አይደል? እዚህ ጋር ፕላስ y እና ማይነስ 5 አለ። እቺ ቱ ምን ብያለሁ? እዚህ ጋር ታባዛለሽ ብለናል። ሶ እዚህ 2y ይሆናል ማለት ነው፣ ይሆንልናል ማለት ነው አይደል? ይሄ 2y ሆነ፣ ይሄ ማይነስ 5y ሆነ። ሁለቱ እንደምረው 2 ፕላስ ማይነስ 5 ማይነስ 3y አይደል? ማይነስ 3y ኳልስቱ እዚህ ጋር ምን ብለናል? ይሄንንም ያባዛል። ይሄ ምን ስንት ይሆናል? ማይነስ 10 ማይነስ 10 ፕላስ 1 9 አይደል? ፖዚቲቭ ማይነስ 10 ስለሆነ ማይነስ 9 ይሆናል ማለት ነው። እዚህ ጋር ማይነስ 9 ናት አይደለ? ከዛ ከዚህ ላይ ማይነስ 3 እናካፍላለን፣ ማይነስ 3 እናካፍላለን። ዋያችን ስንት ይሆናል? ኔጌቲቭ በኔጌቲቭ ይጠፋል። 9 ለ3 3 ቫልዩ ኦፍ ዋያችን 3 ያገኘን። ከቀድሞ ጋር ተመሳሳይ ቫልዩ ማለት ነው። አጭር ናት አይደለ? ፕሮሰሱ ብዙ ረጅም አይደለም። ለኤክስስ እንዴት እናገኝ እንበል። ለኤክስ ደግሞ የምናገኘው እቺን ዋይ እዚህኛው የላይኛው ኢኩዌሽን ላይ ወይ የታችኛው ኢኩዌሽን ላይ መተካት ነው። የላይኛው ላይ ተክተን እንሞክር። ማይነስ ኤክስ ፕላስ ዋይ ኢኳልስ ቱ ማይነስ 5 ነው አይደለም ኢኩዌሽናችን የላይኛው። ስለዚህ ቀጥታ በዋይ ቦታ 3 እንተካለን። ማይነስ ኤክስ ፕላስ 3 ኢኳልስ ቱ ማይነስ 5 ከዛ ማይነስ ኤክስ ኢኳልስ ቱ ማይነስ 5 ማይነስ 3 ይህ ስንት ይሆናል? ማይነስ 8 አይደል? ይሄ ደግሞ ማይነስ ኤክስ ከዛ በማይነስ ማካፈል ነው። ይሄ ይጠፋል። ይሄ ኤክሳችን 8 ይሆናል ማለት ነው። አሁን ከሁለቱ ኢሊሚኔሽን የሚባለው ትንሽ ቀለል ይላል። ፕሮሰስ የለውም፣ ብዙ ሰፊ አይደለም፣ አጭር ነው። ወይ ይሄንን ተመሳሳይ አግኝተናል። እዚህ 8x እዚህ 8x ወይ ይሄንን ሲስተም መጠቀም እንችላለን ማለት ነው። ሊኒየር ኢኩዌሽን ኢንቱ ቫሪያብልስ ሶልቭ ለማድረግ ኦኬ። ሌሎች ጥያቄዎችን ስንሰራ በደንብ ግልጽ ይሆናል። እስኪ አንድን ጨምርና በሁለቱም መንገድ እንስራ። 4x plus y equals to 23 እና y equals to 6x plus 3 ይለናል። እንደዚህ አይነት አድርገው ይሰጣሉ አንዳንድ ጊዜ። አሁን እንደዚህ ሲሆን ቀጥታ እዚህ ጋር እንደዚህ እንደሰራ ነው አንሰራም። መጀመሪያ ኦርደር እናስይዛለን። አንድ አይነት ማለት ኤክስ በኤክስ በኩል ዋይ በዋይ በኩል እንዲሆንልን እናደርጋለን። ስለዚህ ይሄንን አስተካክለን እንጻፉ። እንደዚህ የተዘበራርቁ ሲጻፍና ሲሰጠን ሶ 4x plus y equals to 23 የላይኛው እንደዚህ ነው። ሁለተኛው ደግሞ እንደዚህ 6x መጀመሪያ አይደለ? ወይ ደግሞ yን ወደዚህ 3ን ወደዚህ ማለት ነው፣ ቦታ ማቀየር 6x ይሄ y ወደዚህ ሲሄድ ማይነስ y ኢኳልስ ቱ ይሄ ወደዚህ ሲሄድ ማይነስ 3 እንደዚህ አይነት ይሰጠናል። እዚህ ጋር ምንም እናላደርግንም። በኤክስ መጀመሪያ እንዲመጣ ከዛ ዋይ ቀጥሎ እንዲመጣ ከዛ 3 ቀጥሎ እንዲሆን ነው አደረግነው ነው። ይሄንን እቺን ወደዚህ ወሰድን፣ እቺን ወደዚህ ወሰድን አይደለ? ይሄ ማለት ማይነስ 3 ኢኳልስ ቱ 6x ማይነስ y አይደለ? ይሄ ወደዚህ ሲመጣ ማይነስ 3 ወደዚህ ሲሄድ ደግሞ 6x ማይነስ y ነው ያደረግነው። ይሄኛውን በዚህ ጻፍ ነው ማለት ነው። ቁጥር በቁጥር በኩል y በy በኩል
ኤክስ በኤክስ በኩል ኢኳል በኢኳል በኩል አድርገን በዚህ መጻፍ ነው። እንደዚህ ከመጣን በኋላ ኤሊሚኔሽን የሚለውን እንስራ። ኤሊሚኔሽን ስናይ አሁን እዚህ ጋር ዋይ ኤክስን ወይ ዋይን ነው አይደል ብለናል ቅድም። ስለዚህ እዚህ ጋር ፕላስ ነው፣ እዚህ ማይነስ ነው፣ ቀጥታ ይጠፉልናል። እንደዚህ ስንደምራቸው ዜሮ ነው። ስለዚህ ሌላ እዚህ የሚያባዛም ቁጥር አያስፈልገንም፣ እዚሁ እናጠፋለን ይሄንን። ከዛ ሁለቱን መደመር ነው። ኤክስ 4x እና 6x ስንደምረው 10x ይሰጠናል። ኳልስቱ ይሄን ሁለቱን ስንደምረው 20 ይሰጠናል አይደለ? ይሄ 3 እና ማይነስ 23 ማይነስ 3 ሲሆን 20 ይሰጠናል። ሶ ኤክሳችን ስንት ይሆናል? ባይ 10 ሲሆን 2 ኤክሳችን 2 ሆነ። ብቻውን አጨምናት በቃ እዚህ ጋር አለቀ ማለት ነው። ዋይን ደግሞ እንዴት ነው የምንፈልገው? ዋይ የላይኛውን የታችኛውን ኢኩዌሽን ብለን እስኪ የታችኛውን እንውሰድ። 6x ማይነስ ዋይ ኢኳልስ ቱ ማይነስ 3 እቺ ማይነስ ስለሆነች ወደዛ እንውሰዳት። በኤክስ ቦታ ማን እንተካለን? 2 6 ታይምስ 2 ማይነስ ወደዚህ ሲመጣ ፕላስ 3 ይሆናል። ኢኳልስ ቱ እቺን ማይነስ ዋይ ወደዛ ስንወስዳት ዋይ አይደለ? ይሄ 12 ይመጣል። 12 ፕላስ 3 ኢኳልስ ቱ ዋይ 15 ኢኳልስ ቱ ዋይ። ሶ ዋያችን 15 ነው፣ ኤክሳችን 2 ነው። ይሄንን ፕሮሰስ ነው ተከትለን የምንሄደው ለኢሊሚኔሽን ሜተድ ማለት ነው። ይሄ ለምንድን ነው ያለው? ይሄኛው ኢሊሚኔሽን ሜተድ ነው ማለት ነው። እሺ ከዛ በሰብስቲቲዩሽን ደግሞ እንውሰድ ይሄኛውን። እስኪ የታችኛውን ፒክ እናድርግ። ቅድም እዚህኛው ኤግዛምፕል ላይ ስንሰራ የላይኛውን ፒክ አድርገን ነው የወሰድነው። እስኪ የታችኛውን እንውሰድና እንሞክር። እዚህ ጋር እሺ ዋይ ኢኳልስ ቱ 6x ፕላስ 3 አይደለ? ሰጥቶናል ራሱ እንደዚህ አይነት ፎርም የሰጠን ሰው። ይሄንን ዋይ ማለት ኢን ተርምስ ኦፍ ኤክስ ሲገለጽ 6x ፕላስ 3 ነው። እቺን ቫልዩ ሰብስቲቲዩት ማድረግ ነው የላይኛው ኢኩዌሽን ውስጥ 4 ታይምስ ኤክስ አይደለ? ይሄ ፕላስ በዋይ ቦታ 6x ፕላስ 3 አይደለ? ኢኳልስ ቱ 23 አይደል? ግልጽ ነው እዚህ ጋር 4x ፕላስ ዋይ ኢኳልስ ቱ 23 ነው። በዋይ ቦታ 6x ፕላስ 3 ያስገባን ማለት ነው አይደል? እሺ አሁን ቀጥታ ለኤክስ ማግኘት እንችላለን። 4x እና 6x ስንት ይሆናል? 10x ይሆናል። ፕላስ 3 ኢኳልስ ቱ 23 10x ኢኳልስ ቱ 23 ማይነስ 3 ስንት ይሆናል? ይሄ 20 ነው። 10x x ኢኳልስ ቱ 2 ይሆናል ማለት ነው። ለ10 ስናካፍለው ነው ተመሳሳይ ነው። ይሄ በሰብስቲቲዩሽን ስንሰራ ነው ይሄ የሚመጣል። በሰብስቲቲዩሽን ከሰራን የኤክስን ካገኘን ለማን ነው የምንፈልገው? ለዋይ። ዋይ ማለት እዚህ ጋር ቅድም እንዳልነው 6x ፕላስ 3 ነው። ቺንቱ እዚህ ኤክስ ቦታ መትክተት ነው። 6 ታይምስ 2 ፕላስ 3 12 ፕላስ 3 15 ማን ዋይ ዋያችን 15 ነው። ቅድምም በኢሊሚኔሽን ስንሰራ ዋያችን 15 መጥቷል። እሺ አሁን በዚህ አይነት መንገድ ነው ኢሊሚኔሽን እና ሰብስቲቲዩሽን ሜተድን ተጠቅመን ሊኒየር ኢኩዌሽን ኢንቱ ቫሪያብልስ ሶልቭ ማድረግ የምንችለው ማለት ነው። ስለዚህ አመሰግናለሁ። ቴንክ ዩ